ቆይ እንጂ ሲስ ያለንበትን ሁኔታ እያወቅሽ እንዴት በዚህ ጊዜ ታረግዣለሽ? ሆን ብዬ ያደረኩት ነገር እኮ አይደለም። ደግሞ ተመስገን ነው የሚባለው። ስንቱ ነው ልጃቱ የሚለምነው? ሲሞላ ነዋ ኑሮ ሲስተካከል። ታው ሲስ ልጅ እኮ በረከት ነው። አይሻልሽም ሶፎንያስ? የዚህ ዘመን ሰው ደግሞ በዚህ አባባል ተለክፏል። ድሮ የትም ተወለድ መርካቶ ደግ ልጅ ይወለድ እንጂ በድሉ ያድጋል ምናምን ነበር የሚባለው። በረከት ሲስቆይ ልጅ እንደምትወድ እኮ አውቃለሁ። የሰሞኑ ስራ መበላሸት ነው እንዲህ የሚያነጫንጭው። ልጅማ ማን ይጠላል? ያውም አንቺን ከመሰለች ቆንጆ። ግን ደግሞ ምን ይዘን ነው አባቴ? እኔም ልጅ ምን ጸልይልሃለሁ። ደግሞ ነገሮች ተካክላሉ። ሃሎ ሲስኮ እንኳን ደስ አለ። ጨረታውን አሸንፈሃል። እስኪ እግዚአብሔርን በል። ከምሬን ነው? እግዚአብሔርን ታምር ነው። በትንሽዬ ሳንቲም ቤት ልዩነት ነው ያሸነፍከው። እሺ ደውላለሁ። ወይኔ አምላኬ ደስ ሲል። ምንድነው ሲስ? ዘገየ ስራውን ጀምሯል። ትልቅ ጨረታ ነው ያሸነፍኩት። ማን ነው ደግሞ ዘገየ? እሱ ነዋ ልጄ። የምን ዘገየ ነው? በረከት ነው እንጂ። ዘገየ ነው እንጂ እስካሁን ስሰቃየት ነበር። ዘገየ ነው። በረከት ነው። ዘገየ ነው። ደረሰኝ ላይ ነው ባይኔ